እኛ ወንዶች ብዙ ጊዜ እንደዚህ አይነት ሴቶችን ስንመለከት የራሱ ዓላማና ግብ ያላቸው የራሱ ድንበር ያላትን ሴት ስንመለከት ጠንካራ ናት ብለን የምናስበው ፍርሃትም ይኖራል አይደለ? ፍርሃቱም አለ። ፍርሃቱ ያው ፍርሃት ስልሽ ያው ይሄንን ብላት ላይክ ከመጠንቀቅ አንፃር ማለት ነው። ይሄ ሁሉ ነገር እሺ እንደምትለዋ ሴት ሳይሆን እምቢ ስለምትል ነገሮችን ነው አይሆንም ስለምትል እንደ መጠንቀቅም አለ አይደለ? ያንን ድንበር አያልፉም። እሱ ነው ላይክ ፍርሃት። ልክ እሷ እንደነገረቻችሁ ፍርሃት የሚባለው ነገር እንደው ፍርሃት ከሚባለው በላይ ይሄ ሪስፔክት በሚለው ክብር ቶሎ የሚገኙ ሴቶች አንዳንድ ሴቶች አሁን ለመጣው ሁሉ እንትን ናቸው፣ በራቸውን ይከፍታሉ። ያ ሲሆን ደግሞ በነገራችን ላይ ያ ወንድ የመጣበትን ነገር አስተናግዶ ያልፋል እንጂ ይሄ ረጅም ህይወት ላይ የሚባለው ነገር ብዙ ፎከስ አድርጎ እዛ ላይ አይራመድና። ሰላም እንዴት ናችሁ? ዛሬ ከብዙ ጊዜ በኋላ ፍሬን በድጋሚ ይዤላችሁ ለእናንተ ቀርቤያለሁ። እናንተ ያላችሁን ሀሳብ፣ አስተያየት፣ ጥያቄያችሁን የምትፈልጉትን ነገር ኮሜንት ላይ መጻፍ ትችላላችሁ። ዛሬ እንግዲህ ከወንዱ አንደበት አንዳንድ ሀሳቦችን ለእናንተ ይነግራችኋል ማለት ነው። ወንዶች ለምን ችላ የምትላቸውን ሴት ይበልጡኑ ይሳባሉ የሚለውን ሀሳብ ነው ሞሮፍ ከራሷ አንደበት የምንሰማው ማለት ነው። እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትዘነጉ። ፍሬ እንኳን ወደ ቻናሌ በድጋሚ መሰላም። እንኳን በደህና ገባሽ። አመሰግናለሁ። እንኳን እናንተም ሰላም ተገናኘን ብያለሁ። እንደነገረችኝ ከሆነ ወንዶች ለምንድን ነው ችላ በምትላቸው ሴቶች በጣም የሚሳቡት ወደ እነሱ የሚቀርቡት ለምንድን ነው ብላኛለች። እንግዲህ አንዳንድ ተወሰኑ ነጥቦችን ይዤላችሁ መጥቻለሁ። እርስ ዲስከስ እናደርጋለን ማለት ነው። እንቀጥል። ለምን ወንዶች ችላ የምትላቸው ሴት ጋር ለምን ይሳባሉ? ይህንን ማወቅ ይፈልጋሉ። ለምን ይሳባሉ? እሺ እንግዲህ አንዳንዴ ላይፍ ተቃራኒ የምትሆንባቸው ጊዜያቶች አሉና እኛ ወንዶች በቀላሉ የምትገኝ ሴት ብዙ ጊዜ ያለመፈለግ ባህሪዎች ይታዩ። ለምን? ጠንካራ የግል ድንበር ስላላቸው። ብዙ ጊዜ ወንዶች ብቻ ሳይሆኑ ሴቶችም ቢሆኑ ሰው የተባለ በሙሉ በህይወቱ ላይ ዓላማ ያለው የራሱ ግብ ያለው የራሱ ማሳካት የሚፈልገው ያለውን ሰው ቶሎ የመድፈር ነገሩ ትንሽ ወደታች ወርደውና እኛ ወንዶች ብዙ ጊዜ እንደዚህ አይነት ሴቶችን ስንመለከት የራሱ ዓላማና ግብ ያላት ጠንካራ የሆነች የራሷ ድንበር ያላትን ሴት ስንመለከት ጠንካራ ናት ብለን የምናስበው። ፍርሃትም ይኖራል አይደለ? ፍርሃቱም አለ። ፍርሃቱ ያው ፍርሃት ስልሽ ያው ይሄንን ብላት ላይክ ከመጠንቀቅ አንፃር ማለት ነው። ይሄ ሁሉ ነገር እሺ እንደምትለዋ ሴት ሳይሆን እምቢ ስለምትል ነገሮችን ነው አይሆንም ስለምትል እንደ መጠንቀቅም አለ አይደለ? ያንን ድንበር አያልፉም። እሱ ነው ላይክ ፍርሃት። ልክ እሷ እንደነገረቻችሁ ፍርሃት የሚባለው ነገር እንደው ፍርሃት ከሚባለው በላይ ይሄ ሪስፔክት በሚለው ክብር ቶሎ የሚገኙ ሴቶች አንዳንድ ሴቶች አሁን ለመጣው ሁሉ እንትን ናቸው፣ በራቸውን ይከፍታሉ። ያ ሲሆን ደግሞ በነገራችን ላይ ያ ወንድ የመጣበትን ነገር አስተናግዶ ያልፋል እንጂ ይሄ ረጅም ህይወት ላይፍ የሚባለው ነገር ብዙ ፎከስ አድርጎ እዛ ላይ አይራመድና እንግዲህ የመጀመሪያ የምነግራችሁ ጠንካራ የሆነ የህይወት ድንበር ያላት ሴት ናት ማለት ነው። በሁለተኛ ደረጃ የራሷን ዋጋ ስለምታውቅ እኔ ማንኝ ምንድነኝ፣ ለምን ተፈጠርኩኝ፣ ኑሮዬ ምን ይመስላል፣ ወደፊት ህይወቴ ምን መሆን አለበት የሚለውን ነገር አስቀድማ ስለምታውቅ ለዛ ለተፈጠረችበት ዓላማ ስለምትኖር ያንን ነገር ታከብራለች። ያን ነገር ባከበረች ቁጥር ደግሞ ወንድ በማይሆን መንገድ ሲመጣባት አክሰፕት አታደርገውም ማለት ነው። በነገራችን ላይ ሴቶች ዋጋችሁን ወቁ። ሁልጊዜም የምንለው ነገር ነው። እኔ ቻናል በብዛት ከተናገርክ ንግግሮች ማለት የማይጠፋ ይሄ ራስን መግዛት ዋጋውን ማወቅ የሚባለው ነገር ጋር የምርም የሚሰራ ነገር ነው። እመኑኝ፣ ልታምኑኝም ላታምኑኝም ትችላላችሁ፣ ግን እውነታው የሚሰራ ነገር ነው። ማናችንም የየራሳችንን ዋጋ ባዋደድን ቁጥር ሞሮፍ የምናገኘው ይሄ ጥራት ያለው ገዢ ነው ማለት ነው። ሁሉንም ነገር እሺ ስትል ወንድ ልጅ ኦኬ ይላል፣ ግን ረጅም ጊዜ የማሰብ እንትኑ ይቀዘቅዛል። ረጅም አይፈልግም። ጊዜያዊ የመጣበትን ነገር ብቻ ተጠቅሞ መሄድ ነው የሚፈልገውና በዚህ አጋጣሚ ምንድነው ማጥሩ ያለው ዋጋችሁን ወቁ፣ ዋጋችሁን አክብሩ ነው። እንግዲህ ወደ ቀጣዩ እናልፋለን። እንግዲህ በቀጣይ ደረጃ ወንዶች ብዙ ጊዜ ችላ የሚሏቸው ሴቶች እንዲፈልጉ የሚያደርጋቸው ምንድነው በቀላሉ የማይገኙ መሆናቸው። በቀላሉ የማይገኙ መሆናቸው ስንላችሁ በነገራችን ላይ ያቺ ሴት ህይወት አይኖራትም ወይ ደግሞ ወንድ አትፈልግም ማለት ሳይሆን እኛ የተናገርን ያለና እሱ በፈለገው መንገድ ወይ ደግሞ እሱ በሚፈልጋት መንገድ ብቻ አይደለም የምትገኙ። እሷ የራሷ የሆነ የህይወት ፕላንም አላት። በቀላሉ የሚገኙ ሴቶች ምን አይነት ሴቶች ናቸው? እስቲ በቀላሉ የሚገኙ ሴቶች ምን አይነት ሴቶች ናቸው ብለህ ታስባለህ? በቀላሉ የሚገኙ ሴቶች የሚባሉት የመጀመሪያው የህይወት ዓላማ የሌላቸው። የትኛውም ሰው እዚህ ምድር ላይ ሲመጣ የሆነ ዓላማ ይዞ ነው የሚሆነው። ያንን ዓላማዋን በነገራችን ላይ ዓላማ ይዞ የማይወለድ ሰው ዓላማውን ያለማወቅ
ያው የመዘንጋት ያለማወቅ ያለመፈለግ ነውና ዓላማሽን ሳታቂ ቀርተሽ ወይ ደግሞ ዓላማችሁን ሳታቂ ቀርታችሁ በሰው የህይወት ዓላማ ውስጥ ብቻ ለመንቀሳቀስ የምትሞክሩ ከሆነ በቀላሉ ትገኛላችሁ። ነገር ግን ዓላማችሁን የምታውቁ ከሆነ ለምን ተፈጠራችሁ የምታውቁ ከሆነ ኢቭን መደረግ ያለባቸውን መንገዶች እንኳን በአግባቡ የሚጓዙ ሴቶች በቀላሉ የማይጓዙ ደግሞ በቀላሉ ይገኛሉ ማለት ነው። እና ደግሞ አለመብሰል፣ አለማገናዘብ፣ ነገሮችን አለመረዳት በቀላሉ ሴቶች እንዲገኙ ያደርጋቸዋል። እንግዲህ በአራተኛ ደረጃ እና በቀጣይ የምንነግራችሁ ብዙ ጊዜ ወንዶች ችላ የሚሏቸው ሴቶች እንዲወዱ የሚያደርጋቸው ምንድነው? እንደነኚህ አይነት ሴቶች ወይ ደግሞ ችላ የሚሉ ሴቶች ጥሎባቸው አይለማመጡ። ለምን? የሆነ ሰንበዲ መጣ ቀረ አይደለም የሚያሳስባቸው፣ የሚመጣውን በፕላን ነው የሚሄደውን በፕላን ነው ብለው ስለሚያምኑ መጣም ቀረም ችግር የለባቸው። ስለዚህ አንቺ ከዚህ አንፃር እስቲ መጨመር የምትችይው ነገር ካለ ጨምሪ። እንዴት ነው ሴት መለማመጥ አለባብሽ ታስባለሽ? አይ እኔ ማንም ሰው ማንም መለማመጥ የለበትም። መሆን እስካለበት ደረጃ ድረስ ነው መሄድ ያለበት ብዬ ነው የማስበው። መለማመጥ የለበትም። ስለዚህ በዚህ አጋጣሚ እየነገርናችሁ ያለው በአጭር ቋንቋ ምንድነው ሪሌሽንሺፕ ውስጥም ሆኖ ትዳር ውስጥም ሆኖ አጠቃላይ ከሰዎች ጋር በሚኖራችሁ ግንኙነት በፍጹም ማንንም መለማመጥ እንደሌለባችሁ ራሳችሁን አክብራችሁ እነዛ ሰዎችም ራሳቸውን አክብረው እንጂ መኖር ያለባቸው በፍጹም ማንንም ተለማምጣችሁ ከማንም ጋር አብራችሁ መቀጠል አለባችሁ ብለን አናምን። እንግዲህ በአምስተኛና በተጨማሪ ደረጃ የምንነግራችሁ ብዙ ጊዜ ወንዶች ችላ የምትላቸውን ሴቶች እንዲፈልጉ የሚያስገዳቸው ለምንድን ነው? እነዛ ሴቶች በባህሪያቸው አይተሽ ከሆነ ምስጢር ጠባቂ ናቸው። ህይወታቸው ላይ ፕራይቬሲ የሚባል ነገር አላቸው። ወይ ደግሞ የሆነ ያ ወንድ በህይወታቸው ውስጥ እንዲገባ የሚያደርጉት የሆነ ባውንደሪ ወይ ደግሞ የሆነ ገደብ አለ። ስለዚህ ሴቶች ምን እያልናችሁ ነው? ባጭሩ ወንዶች እንዲፈልጓችሁ ወይ ደግሞ ለእናንተ ሪስፔክት እንዲሰጣችሁ የምትፈልጉ ከሆነ ሙሉ ነገራችሁን ዝርግፍ አድርጋችሁ አትናገሩ። እኔም ብዙ ጊዜ እናገራለሁ የምናገረው ነገር ነው። እሺ ጨምሪበት። በዚህ ሚስጥራዊነት ግዴታ አስፈላጊ ነገር ነው። ሚስጥራዊ መሆን ግዴታ ነው። ላይክ ሁሉንም ነገር አለመናገር ምናምን ነገር አስፈላጊ ነው። ሁሉንም ነገር መናገር ጥሩ አይደለም። ምክንያቱም ሁሉንም ነገር ተናገርክ ማለት ከዚህ በፊትም ተናግሬያለሁ፣ ያ ሰው የሚጎዳህን በትር ኦር የሚጎዳህን መሳሪያ እያቀበልከው ነው ብዬ ነው። እና በነገርሽ ላይ ይሄ ነገር ሪሌሽንሺፕ ላይ ብቻ ይመስላል። አንዳንድ ሰዎች ማየትና መግባት የሌሉባቸው የህይወት መስመር ሊኖሩ ይገባል። ነገር ላይ የሆነ ሰንበሪ የምታስገቡ ከሆነ ደካማ ጎናችን ያውቃል። ያ ሰው ደካማ ጎናችን ተጠቅሞ ሊያጠቃን ይችላልና እዚህ ላይ ጠንቀቅ በሉ፣ ሚስጥራዊ ሁኑ እና ወንዶች እንደዚህ አይነት ሴቶችን በጣም ይወዳሉ፣ አትራክት ይደረጋሉ። በዚህ ምክንያት አጠቃላይ ወንድ ልጅ ለእንደዚች አይነት ሴት ክብርና ፍላጎት ይኖረዋል ተብላችኋል ሁላችሁ። አጠቃላይ ሌላ መጨመር የምትፈልገው ነገር ካለ ፋይናል ላይ ምን ማስተላለፍ ትፈልጋለህ? አጠቃላይ አንተም ጋር ያሉት ቤተሰቦች እንዳለ ሴቶች ስለሆኑ ምን ማስተላለፍ ትፈልጋለህ? እሺ አመሰግናለሁ። ሴቶች እስቲ አሁን ዛሬ ከነገርኳችሁ ከነኛ 5 ነጥቦች ምን ያህሎቻችሁ በእናንተ ህይወት ላይ ያሉ ምስጢር ጠባቂ ናችሁ ወይስ በቀላሉ ትገኛላችሁ? ባውንደሪ የላችሁ ዝም ብሎ እንደመጣው ታስተናግዱት ወይስ ደግሞ የሆነ ገደብ ምስጢር ጠባቂ መሆን፣ በቀላሉ አለመገኘት፣ አለመለማመጥ የሚባሉ ነገሮች በእናንተ ህይወት ላይ? ስለዚህ እነዚህ ህይወቶች በእናንተ ህይወቶች ላይ ካሉ እነዚህ ነገሮች በእናንተ ህይወት ላይ ካሉ ዛሬው ይስተካከል። እንደዚህ በምታደርጉ ሴት ዋጋቸውን ይላል ከፍ እያለ እየጨመረ ይላል ማለት ነው። እንግዲህ ይሄን ነው የምንላችሁ። አመሰግናለሁ። ቻናሌን ሰብስክራይብ እና ላይክ ሼር ማድረጋችሁን አትዘንጉ። ያላችሁን ሀሳብና አስተያየት እንደዚሁም ኮሜንት ላይ ማስቀመጣችሁን አትርሱ። ጥያቄም ካላችሁ እንደዚህ በውስጥ መስመር እመልስላችኋለሁ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ። እኛም አየራችንን እናጣጥም። ደህና ሁኑ።